ትዳር ውስጥ ሆነው ግብረ ስጋ ግንኙነት ያልጀመሩ ብዙ ሴቶች ያጋጥሙኛል። ማለትም ፍላጎቱ ያላቸው ግንኙነት ግን ህመም ስላለው ግንኙነት ያልጀመሩ ድንግል ሆነው ትዳር ውስጥ የቆዩ ሴቶች ያጋጥሙኛል። ከነዚህ መንስኤዎች ውስጥ አንዱ ቫጂስመስ ይባላል። ቫጂስመስ ማለት በግንኙነት ሰዓት የዳሌ አካባቢ ያሉ ጡንቻዎች ያለሷ ፈቃደኝነት ሲኮማተሩ፣ በዛ ምክንያት ፔኔትሬሽን አይፈጠርም። ማለትም ብልት መግባትም ይከብደዋል፣ ለሷም በጣም ህመም ይኖረዋል። ስለዚህ በምን ምክንያት ሊፈጠር ይችላል? አንደኛ ፕራይመሪ የምንለው ከዚህ በፊት ግንኙነት አድርጋ ማታውቅ ሴት ለሚፈጠረው ህመምን ሽሽት፣ ማለትም ድንግልና ሲወሰድ ያማል ተብላለች፣ ለሴት ልጅ ግንኙነት ያማል ተብላለች። ስታድግ ደግሞ ሴክስ ያደረገች ሴት ባለጌ ናት ተብላለች። ለሴክስ ያላት ነገር አንደኛ ህመም ይኖረዋል፣ ፕላስ ደግሞ ኔጌቲቭ የሆነ ኢምፕሊኬሽን ስላላት በዛ ሰዓት ያንን ግንኙነት ትፈራለች ማለት ነው። ሁለተኛ ደግሞ ሰከንደሪ የምንለው አለ። ይሄ የሚፈጠረው ከዚህ በፊት ግንኙነት የምታደርግ የነበረች ሴት ኢንጆይ የምታደርገው ሴት እንደ አዲስ መፍራትና በዛ ምክንያት እዛ አካባቢ ያሉ ጡንቻዎች ኮንትራክት ማድረግ ሲጀምሩ፣ መኮማተር ሲጀምሩ ማለት ነው። ለምን ይፈጠር? ወልዳ ከነበርና በወሊድ ሰዓት የተፈጠረባት ጉዳት ካለ ስቲች ተፈቶ ሊሆን ይችላል። በዛ ምክንያት ጠባሳ ተፈጥሮ ሲሆን በዛ ምክንያት ትራውማታይዝ ከተደረገች ኦር ደግሞ በማረጥ ሰዓት ላይ ድርቀት ስላለ በዛ ሰዓት ህመም ሊፈጠር ይችላል። ኦር ኤኒ ካይንድ ኦፍ ኢንፌክሽን ተፈጥሮ በዛ ምክንያት ሊሆን ይችላል። ሁሉም ሴት ማወቅ ያለባት ነገር አንደኛ ለሴት ልጅ ግንኙነት ህመም ሊኖረው አይገባም። ካለው መታከምና መታየት ያለባችሁ ነገር ነው። አመሰግናለሁ። ከዛ ውጪ የመረጃ ይጠቅማላችሁ ታስቡ ከሆነ ሼር ያደርጋል።